እዚህ ጥያቄ እስኪ እንጀምር። Find the image of line which is given by y equals to 2x plus 1 after it has been reflected about y equals to 2x minus 3. Look, reflect የምናደርገው ላይን y equals to 2x plus 1 ነው። axis of reflection አችን y equals to 2x minus 3 ነው። so ኢሜጁን እንዴት እንፈልጋለን? ማለቴ ይሄኛው ሪፍሌክት ስናደርግ እዚህኛው ላይ ኢሜጁ ምን ይሆናል? as you know three type of reflection transformation versions አሉን። አንደኛው ትራንስሌሽን ነው። ትራንስሌሽን ማለት ስላይድ ሙቭመንት ኦፍ ፖይንት ኦር ላይን ነው። ስላይድ ሙቭመንት ስንል ጀስት ኳድራንት ላይ የሚደረግ የፖይንት ወይም የላይን ሙቭመንት ነው ማለት ነው። ሴም ወይ ሪፍሌክሽን ምን ማለት ነው? አንድን ፖይንት ወይም አንድን ላይን ላይ ተጠቅመን ወይ ደግሞ ፖይንት ላይ ተጠቅመን ሪፍሌክት የምናደርገው ነው። እሱን አፕሊኬሽኑ ስር በደንብ እናያለን። ሶ እንደዚህ አይነት ጥያቄዎች ሊኖሩ ይችላሉ። ለምሳሌ ላይን ላይ ሪፍሌክት ማድረግ፣ አክቹአሊ ፖይንት ላይን ላይ ሪፍሌክት ማድረግ እንችላለን። ሶ እዚህ ጋር አንድ ነገር ምንድነው ማየት ያለባችሁ? ሉክ ሪፍሌክት ሊደረግ የታሰበው ላይን እና አክሲስ ኦፍ ሪፍሌክሽኑ ስሎፑ ተመሳሳይ ነው። ሶ ሪፍሌክት የምናደርገው ላይን እና አክሲስ ኦፍ ሪፍሌክሽኑ ስሎፓቸው ተመሳሳይ ከሆነ ሪፍሌክት ከተደረገ በኋላ የሚገኘው ላይንም ማለት ኢሜጁ ስሎፑ ተመሳሳይ ነው ማለት ነው። ተግባባል? ሶ እዚህ ጋር ብዙ ጊዜ የሚያደናግራችሁ አክሲስ ኦፍ ሪፍሌክሽን የትኛው ነው ይሄ ነው የሚለውን ለማወቅ find image of line y equals to 2x plus 1 የዚህን ኢሜጅ ነው የምፈልጉት after it has been reflected about y equals to 2x minus 3 so ይሄ አክሲስ ኦፍ ሪፍሌክሽን ነው ማለት ነው። after it has been reflected about y equals to 2x minus 3 ስለሚል so እንዴት ነው የምንሰራው? first let's say ይሄኛውን እንውሰድ y equals to 2x plus 1 ሪፍሌክት የሚደረገው ላይን ነው። ኦኬ second axis of reflection which is y equals to 2x minus 3. third image after this line is reflected about y equals to 2x minus 3. so here we have third line which is image. It will become 2 plus or minus b. look አሁን የምታዩት እዚህ ጋር ይሄ ሁለት ነው ስሎፓችን፣ ይሄ ሁለት ነው። ይሄኛው 1 እና -3 y ኢንተርሴፕት ነው። ሚኒንግ ግራፍ ስንሰራ x አክሲስን y አክሲስን ታች የሚያደርግበት ማለት ነው። እሱ ነው። ሶ እዚች ጋር የሚኖረን ምንድነው? ስሎፓችን ሁለት ነው። ሶ ኢዝሊ ምንድነው ልናደርግ የምንሄደው? y ኢንተርሴፕት b ነው የምንፈልገው ማለት ነው። ሶ ይሄኛው most of the time ዲፈረንት ይሆናል፣ ግን ተመሳሳይ የሚሆንበት አጋጣሚ ይኖራል። ማለት ይሄ ሪፍሌክት ከተደረገ በኋላ 2x plus 1 ሊሆን ይችላል። እሱን ሌላ ኬዝ ላይ እናያለን። ሶ ሶሉሽን ጋር ስንመጣ እንደዚህ ከጻፍን በኋላ ስቴፕ 1 let's take points or coordinate point on a line y equals to 2x plus 1 የሚለው ላይ ፖይንት ልውሰድ። ሶ x ቦታ 0 ሳስገባ let's say this is a value of x y ስንት ይሆናል? 1 x ቦታ 1 ሳስገባ y ስንት ይሆናል? 3 x ቦታ 2 ሳስገባ y ስንት ይሆናል? 5 ይሆናል ማለት ነው። እንደዚህ አይነት ብዙ ፖይንት ስለሚኖረኝ ሌላውን ፖይንት ጀነራሊ a, b ልበል where a is the value of x and b is the value of y. Here 0 is the value of x and y is the value of y. So from this point we have midpoint or midpoint is sometimes we say center እንለዋለን። ሴንተር ይባላል። ሶ ሴንተር ፎርሙላ እንዴት ነው? ሁለት ፖይንት ተሰጥቶ 0 እና 1 a እና b ከተሰጠን ሚድ ፖይንት ፎርሙላ እንዴት ነው የምንፈልገው? x1 plus x2 ሲካፈል ለ2 y1 ሲካፈል y2 ሲካፈል y1 ሲደመር y2 ሲካፈል ለ2 ነው። ሶ ሚድ ፖይንታችን እንዴት ይሆናል? b ሲደመር 1 ሲካፈል ለ2 ኮማ a plus 0 divided by 2. this is midpoint. so this is written in the form of a እንደዚህ ይሆናል። actually simplify አድርጌ ነው፣ ሌላ ፎርም የለውም። a over b b plus 1 over 2 ኮማ a over 2 ይሆናል። ይሄ ሚድ ፖይንት ነው። ሌላ ከዚህ ላይ ምንድነው የምፈልገው? x1 y1 x2 y2 በሉት ኮንፊውዝ እንዳያደርጋችሁ።
እዚህ ጋር ይሄን ሚድ ፖይንት ካገኘው ምን ፈልጋለሁ ኔክስት ስሎፕ ኦር ግሬዲየንት ኦር ሬት ቼንጅ ይባላል ሌላ ስሙ ስሎፕ ማለት ነው። ኢን ሰከንድ slope or m. So m is given by change in y over change in x, meaning change in y ስንል እንዴት ነው? y2 minus y1 over x2 minus x1 ነው ማለት ነው። ሶ እዚህ ጋር ምን አለኝ? y2 ምን አለ? b minus y1 1 over a minus 0 ይሄ ስንት ይመጣል? ስንት ይመጣል ማለት ነው? b minus 1 over a ይሆናል። ይሄ ምንድን ነው? ስሎፕ ነው። in second እዚህ ጋር ያገኘሁትን ፖይንት let's say ይሄኛውን x ልበለው first in 3 ማለት ነው። y ልበለው second in 3 ልበልና ምንድን ነው የማደርገው? then substitute the value of x and y in place of x and y. y equals to 2x axis of reflection አለኝ። እዚህ axis of reflection ውስጥ ምን አስገባለሁ? x equals to ስንት ነው? x equals to b plus 1 over 2 ኮማ a over 2 እንደዚህ ይሆናል። ይሄኛው ምንድነው? xን ይሄን x ልበለው እቺኛዋ ምን ልበላት? y ልበልና ሶ እንዴት አድርጋለሁ? y ቦታ ምን አስገባለሁ ማለት ነው? b plus 1 over 2 equals to 2 into a ቦታ a over 2 minus 3 ይሆናል። ሉክ ከዚህ ላይ እንዴት ይሆናል ማለት ነው? you can cancel 2 by 2 and equals to a minus 3 እንደዚህ ይሆናል ማለት ነው። ሶ ይሄን ክሪስ ክሮስ ታደርጉት ክሮስ ታደርጉት እንዴት ነው የምታደርጉት ማለት ነው? 1 by b plus 1 equals to 2a minus 3 ይሆናል። ሶ ከዚህ ላይ እቺኛዋን እስኪ ሁለት ልበላት ሁለት። ሶ ከዚህ ላይ ምን ይኖረኛል? b plus 1 which equals to 2a minus 6 ይሆናል። ሶ a ከዚህ ላይ ምን ይሆናል ማለት ነው? a ከዚህ ላይ b plus 7 over 2 ይሆናል። this is the value of a from x1 in y1 by inserting the value of x1 or x in y in axis of rotation. So እቺኛዋን a1 ልበላት። second m1 equals to m2 ልበል። here m1 ከዚህ ጋር ልውሰድ። let's say እቺኛዋን ፖይንት ምን ልበላት? m1 ልበላት። m1 ይሄኛው m1 ነው። m1 ስንት አለኝ? b minus 1 over a m2ን ከየት ነው የማገኘው? ከዚህኛው ላይ ከአክሲስ ኦፍ ሪፍሌክሽን ስሎፓችን 2 ነው። y ኢንተርሴፕት -1 ነው። ለዚህ ላይን ፐርፔንዲኩላር ሊሆን የሚችል ሌላ ላይን ስሎፑ it must be ስንት መሆን አለበት? -1 over 2 because ሁለት ላይኖች ፐርፔንዲኩላር ናቸው ካልን የስሎፓቸው ብዜት -1 መምጣት አለበት ማለት ነው። therefore ይሄ 2 ነው ካልን የዚህኛው ሌላኛው ላይን ከዚህ ጋር ፐርፔንዲኩላር ሊሆን የሚችል ስሎፑ ስንት ነው የሚሆነው? -1 over 2 so ክሪስ ክሮስ ስናደርግ ምን ይሆናል? -1 if the slope of m1 and m2 I mean the slope of line 1 and line 2 becomes -1 then we can conclude as these two lines are perpendicular to each other. This is from grade 10 and coordinate points እዛ ጋር ያያችሁ ነው። so ሌላ m1 times m2 1 ከመጣ then two lines are said to be parallel and m1 times m2 equals to -1 ከመጣ then two lines are perpendicular. Over here two lines are said to be parallel now. This is definition. So having this
we have minus 1 over 2 over here ይሄ ይኖረናል ማለት ነው ከዚህ ጋር so ይሄን ክሪስ ክሮስ ስናደርግ again value of a ማግኘት እንችላለን value of a 2 into b minus 1 equals to minus a ይሆናል ማለት ነው እቺኛዋን በማይነስ አባዝቼ ነው so a ስንት ይሆናል ከዚህ ጋር ስንት ይሆናል minus 2b plus 2 ይሆናል ማለት ነው ከኔ ጋር ናችሁ alright so እንደዚህ ካለ ግን let's say እቺኛዋን a2 ልበላት now let a1 equals to a2 ልበል እንደዚህ ልበልና so we can find ይሄን የምልበት value of b ለማግኘት ነው so ይሄኛውን እዚህ ጋር ምን አለ a1 b plus 7 over 2 which equals to a2 ደግሞ minus 2b plus ስንት አለኝ 2 አለኝ ማለት ነው so ከዚህ ጋር b ለማግኘት ምንድነው ማድረጋው ሉክ አሁን ቫሪያብላችን ስንት ሆኗል ማለት ነው አንድ ቫሪያብል ብቻ ሆኗል b ብቻ ሆኗል so b ለመፈለግ over 1 ላድርግና again ክሪስ ክሮስ ላድርገው value of b ለማግኘት ክሪስ ክሮስ ስታደርጉ ስንት ይሆናል ማለት ነው b plus 7 which equals to minus 4b plus 4 ይሆናል so ከዚህ ላይ ምን ይሆናል b minus meaning b minus የነበረው plus 4b which equals to 4 minus 7 ይሆናል so b equals to ስንት ይሆናል ማለት ነው ስንት ነው የሚሆነው b ስንት ይሆናል minus 3 over 5 አይሆንም check it እንደዚህ ይሆናል so a I mean b ይሄን ካገኘን we can find value of a as here we have a equals to minus 2 times b plus 2 since a1 and e2 are same እዚህ ጋር ሴም ናቸው ብለን ስለወሰድን a1 ን አገኘው ማለት a2 ን አገኘው ነው so እዚህኛው ጋር ሰብስቲቲዩት ላድርግ actually እዚህም ሰብስቲቲዩት ባደርግ የማገኘው ቫልዩ እዚህ ጋር ካደረኩት ሰብስቲቲዩት አድርጌ ከማገኘው ጋር ሴም ስለሆነ ችል ሰዳል a equals to minus 2 in place of b insert minus 3 over 5 plus 2 ይሆናል so a equals to ስንት ይሆናል ማለት ነው አባስታችሁ ንገሩኝ ይሄኛው ስንት ነው የሚሆነው 6 over 5 plus 2 here we have 1 so value of a will be ስንት ይሆናል 16 over 10 ይሆናል sorry 5 ይሆናል over 5 ይሆናል ማለት ነው so now a ን አግኝተናል b ን አግኝተናል here ምን አለን a 16 over 5 ኮማ b minus 3 over 5 አለ አሁን ምንድነው ማድረገው ሄላ ጠፋው ነው so ይሄን እንደዚህ ካደረግን ምን አለን ኢሜጁ 2x plus or minus b ነው ይሆናል ብለን የተነሳ ነው ቀደም እዚህ ጋር ካጠፋውት በኋላ ይቢዛችሁታል so ይሄኛው y ቦታ አሁንም ምን እናስገባለን b ስንት ነው -3 ሉክ መጀመሪያ a, b ብያለሁ so b እና y እኩል ናቸው a እና x እኩል ናቸው ብላችሁ አስቡ 5 equals to 2x ቦታ 16 over 5 ወይ 5 ይሆናል plus or minus እዚች ጋር አሁንም ኮንፊውዝ እንዳትሆኑ plus or minus ያልኩት b ማይነስ ከመጣ ማይነስ ፓርቱ ፖዚቲቭ እንፈልግበት የለም ኔጌቲቭ ከመጣ ማለት ነው ኔጌቲቭ ፓርቱ ፖዚቲቭ ከመጣ ፖዚቲቭ ፓርቱን እንወስዳለን እዚህ ጋር እንዴት አድርጋለሁ -3 over 5 which equals to 32 ማለት 2 ሲባዛ 16 ስንት ነው የሚሆነው 32 over 5 plus or minus b ይሆናል ኦኬ ልጨርስ ነው በደንብ ተከታተላችሁ ነው እየገባችሁ ነው ናይስ ኦኬ ስለዚህ ከዚች በኋላ አንድ ጥያቄ ሰጣችሁና እናንተ ትሰራላችሁ so it will be out of 5 so you have to be ready for it so እዚህ ጋር ስንት ይሆናል 32 over 5 plus or minus equals to ልበልና b ልበል so ይሄን ስትሰሩ ስንት ይሆናል value of b ስንት ይሆናል since denominator 5 ስለሆነ አንዱን denominator ወሰዱና ኖሚኔተሩን ደግሞ መደመር ትችላላችሁ -3 -32 ስንት ይመጣል
35 35 ለ5 -7 ይሆናል። ሶ ቢ ስንት ነች? -7 ትሆናለች። ፋይናሊ -7 ካገኘን ሌላ ፖዚቲቭ 7 አይኖረንም። ምክንያቱም እዚህ ጋር ቀደም እንደነገርኳችሁ ማይነስ ከመጣ ማይነሱን ፓርት፣ ኔጌቲቭ ከመጣ አይ ሚን ፖዚቲቭ ከመጣ ፖዚቲቭ ፓርቱን እንወስዳለን። ዜርፎር ፋይናሊ ምን ይኖረናል? image of line which is given by 2x plus 1 after it has been reflected on line 2x plus minus 3 ስንት ይሆናል ማለት ነው? y equals to 2x minus 7 ይሆናል። እንደዚህ ይሆናል ማለት ነው። this is final image after reflection። የዛሬው ይሄን ይመስላል። ኔክስት ስሎፑ ሲቀያየር የሚለውን እናያለን። ይሄኛው ቤዚክ ፖይንት ነው። ፎሎ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉት። ወደ ኪዙ እንሄዳለን።